ነገርኩ እኮ አይገባም እንዴ አንተ يفسر لمن ነው ከዛ ሁሉ ሺህ ሙፈሲር አንድ ንገረኝ አላህ መውጅን ቢላ መካን ብሎ يفسر ለማን ነው طلبا ለኢማሙ ጦበሪ በላ ማሻአላህ ሱራቱን ምን ላይ መውጅን ቢላ መካን ያሉት ይኸውልህ ሲዋሽ ሰለፍ ላይ ሲዋሽ ተመልከቱ يلا እንከፍትልሃለን መውጁዱን ቢላ መካን አንተ ቃል በቃል አላህ መውጁዱን ፊ መካን የሚል ማንጣት አትችልም እስኪ አንተ ነገር ጀመረ የለም በልሽ አላህ መውጅን ቢላ መካን ቃል በቃል የለም በል አሳየና አጨናፋሪ ነገር ነው የምትከራከር ነው እስኪ አሊም ነኝ ብለህ ተቀመጥኩ ቆይ አይደለም አለ የለም አላህ መውጁዱን ቢላ መካን ሚል መልስልኝ አላሁ መውጁዱን ቢላ መካን ቃል በቃል አይጠየቅም አላሁ መውጁዱን ቢላ መካን የሚያስዝ እንጂ አልኩ ነገርኩ ያልተጠየቀውን አትመልስ አላሁ መውጁዱን ቢላ መካን አድምጠኝ ስምህን ስጠይቅህ የጫማ ቁጥር ለምን ትነግረኛለህ አላሁ መውጁዱን ቢላ መካን ሚል አለ ወይንስ የለም ነው የጠየቅኩህ ይጠይቃል አይጠየቅም አይደለም አለ ወይንስ የለም አላሁ መውጁዱን ቢላ መካን ሚል መልስልኝ ተክቢራ ለማድረግ ተዘጋጁ ተክቢራ የለም ስለሚል ተክቢራ እናደርጋለን የለም ካለ አላሁ አክበር በቃ በተክቢራ ነው የምንቀውጠው ይሻላል የለ አለ የለም መልስ አላሁ መውጁዱን ቢላ መካን ሚል የፈረደበት ጎግል አይ ጎግል ግን ጎግል የሆነ ሰውዬ ሊሆን ኖሮ ይል ነበር እባካችሁ ዛሬ በተክቢራ ልንቀልጠው ነው ኢንሻአላህ መውጁዱን ቢላ መካን ሚል አለ ወይንስ የለም በቃ ጥያቄ ወጣ አላሁ አክበር ሸኹ ሳማ እየታዘቡን አይደለ ወጣ በቃ የለም ወጣ በጣም ይገርማል ሱብሃንአላህ እስካሁን ድረስ እያገለጠ ነበረ አላሁ አክበር ወላሂ ዛሬ ተዋረዱ ነው ሰዎች የለም በቃ የለም አየህ ሁሌ ምንም ያደርገው እስኪ እናንተ እንደዚህ አምጡ እናንተ የኛ ሸኹ ሳማ ተፈضሉ ኢንሻአላህ አህለ ሱና ወልጀማዓ አላህ Subhanahu Wa Ta'ala በተመለከተ ያላቸውን አቋም አጠር መጠን አድርገው ቀጥሉ ኢንሻአላህ አባይኛን በቁርአንና በሐዲስ የኛን እምነት እናስቀምጣለን ኢንሻአላህ እነሳቸው ግን እምነታቸው እንግዲህ አህባሽ ምንድነው ቅጅት ብቻ ነው የሆነ በቃ አለ አይደለ ምንም ነገር እነሳቸው ከቁርአንና ከሐዲስ የሚያምኑት እምነት የላቸውም የቁርአንና ሐዲስም ምን ወራኢ ዙህሪሂም ከጀርባቸው ኋላ ነው የጣሉትና ስለዚህ አቅላቸውን ብቻ ነው የሚከተሉት ይሄ ቢሆን ኖሮ መረጃቸው እንትን ቢሆን ኖሮ ቁርአንና ሐዲስ ቢሆን ኖሮ ያመጡ ነበር እስካሁን አንድ እንኳን አህባሽ አላሁ መውጁዱን ቢላ መካን ያለውን ያመጣ የለም ስለዚህ እምነታችሁን ቁርአንና ሐዲስን ብቻ አድርጉ የእምነታችሁ መሰረት መሆን ያለበት ቁርአንና ሐዲስ ነው መሆን ያለበት እኛ نحن أهل السنة والجماعة فلله الحمد والمنة እኛም እናምነው አላህ Subhanahu Wa Ta'ala ከዓለማቱ ሁሉ በላይ ከአርሽም በላይ ነው ብለን እናምናለን ያ ማለት ከአርሽ ጋር የተነካካ ነው ማለት አይደለም ለዚህ መረጃ አለን የመጀመሪያው ሱረቱል አዕራፍ ቁጥር 54 ላይ አላህ Subhanahu Wa Ta'ala إن ربكم الله الذي خلق السماوات والأرض في 6 أيام ثم استوى على العرش አላህ Subhanahu Wa Ta'ala ጌታችሁ አላህ ነው ያ ሰማይንና መሬትን የፈጠረ የሆነ በ6 ቀን ከዛም በኋላ በአርሽ ላይ ከፍ አለ ይላል አላህ Subhanahu Wa Ta'ala وكذلك ሱረቱ ዩኑስ ቁጥር 3 ላይ እንደዚሁ ይሄንኑ ተመሳሳይ ይናገራል ثم استوى على العرش ይላል وكذلك ሱረቱ ራዕድ ቁጥር 2 يعني አንቀጽ 2 ላይ እንደዚሁ አላህ Subhanahu Wa Ta'ala ثم استوى على العرش الله الذي رفع السماوات بغير عمد ترونها ثم استوى على العرش وكذلك سورة طه قطر مستلاي ومن إلى الله سبحانه وتعالى طه ما أنزلنا عليك القرآن لتشقى إلا تذكرة لمن يخشى تنزيلا ممن خلق الأرض والسماوات العلى الرحمن على العرش استوى إلى القطر مستلاي إذن إن أمنتاتنا بزينا بقرآن يعني مسرتنا ومالتنا